እስቲ ይሄ በቀደም ሰኔ 29 ወጣ ሎተሪ ነው ቶምቦላ ነው እዚች መግለጫዋ ላይ ሶስተኛ ላይ ቁጥራቸው በጉልህ ለመለየት አዳጋች ለሆኑ የተቀደዱ አጠራጣሪ ሎተሪ ትኬቶች የብሔራዊ ሎተሪ አስተዳደር ዋጋ ላይከፍል ይችላል አይደል ዋጋ አይከፍልም ለአጠራጣሪ ቁጥሮች እነዚህ ምን ያደርጋሉ ቁጥሮቹን አንስተው ቁጥር የመለጠፍ ምናምን ልክ ነው ዞሮ ለብሔራዊ ሎተሪ ንጹህ ሎተሪ እንደሰጠን አትመን እንደሰጠነው ማለት እንደሸጥነው ንጹህ ሎተሪ ሲወጣ ንጹህ ሎተሪ ሲመጣ እንከፍላለን እስቲ እናንተ ግን ምን ማለት ነው ለሌላው አጠራጣሪ ሲሆን አትከፍሉም አንደኛ ዕጣ ምንድነው የሚለው ይሄ ራስዎት እንዲያነቡት ፈልጌ ነው አንደኛ ዕጣ ባለ አንድ ፎቅ 3 መኝታ መኖሪያ ቤት በአዲስ አበባ ወይም በአዲስ አበባ ዙሪያ ነው የሚለው እሺ እና በአዲስ አበባ ወይም በአዲስ አበባ ዙሪያ የሚል ዕጣ መኖር ምን ማለት ነው ለሙስና በር ከፋች አይደል ምን ማለት ነው አዲስ አበባ ነው የሚሰጠኝ ወይስ በአዲስ አበባ ዙሪያ ነው ምንድነው ምን እንደዚህ አይነት ዕጣ ሲጀምራል ወይ 10 ብር ወይም 100 ብር የሚባል ዕጣ አለ ይሄኮ አሁን ሰዎች የሚሉት ሎጂካሊ ለከፈለ ሙስና ላቀባበለ አዲስ አበባ ልሰጡት ካልሆነ ምን ማለት ነው ወይ ምን የሚባል ዕጣ አለ አሁንኛ አንድ አጻጻፉ ስተት ሊሆን ይችላል እዛ ጋር እንዴት ሎተሪ ሆኖ ሰው ገንዘቡን አውጥቶ ገባኝ ይሄው ሁለተኛውንም ልንገሩት እኮ ስተት እንዳሉንማ በነገራችን ላይ በተደጋጋሚ በተለይ ሁለተኛው ላይ ሁለተኛ ዕጣ 1500 ሲሲ የቤት አውቶሞቢል ምን ብራንድ የመቼ ምርት ያገር ውስጥ ነው የምን ብራንድ አይጠቀስም ስለዚህ ብራንድማ ይሄን ብራንድ ብለን መጠቀስ ግን የለበትም ለምሳሌ እኔ ስመጣ ያገር ውስጥ መኪና ልሰጡኝ ትችላላችሁ ብራንድ የመቼ ዓመተ ምህረት ምርት እንደሆነ ልሰጡኝ የምትችሉት ዞሮ ይሄ እናንተ ጋር ላሉት አካላት ለሙስና በር የሚከፍት ለብሾ አሰራር አይደለም በአዲስ አበባ ዙሪያና በአዲስ አበባ ወይም የሚባል ካለ አዲስ አበባ ዙሪያ ያልነው አዲስ አበባ ውስጥ ቤቱን ካገኘን ገዝተን ነው ሳይኖራችሁ ለምን በጨበጣ ትልቅ ተቋም አይደላችሁ እንዴ እኮ እናንተን የሚያልተቋም መጀመሪያ ቤቱን ይዞ ነው አጫርተን እናወጣለን እኮ አጫርተን ስለምን አይደል አቶ ገረመው እንደው ግልጽ እንዲያደርጉልን ነው ለተመልካቾች ሲጀመር አሁን ለምሳሌ ይበልጧቸዋል ማለት እኮ ነው እነዚህ በየመንደሩ የሚያጫውቱት ጫማውን ይዞት እኮ ነው ወይም በጉን ይዞት ነው ወይም ሞባይሉን ይዞት ነው አንደኛ ዕጣ ይሄ ሞባይል ሁለተኛ ዕጣ ይሄ ሰዓት የሚለኝ ቤቱን ይዛችሁት ነው ዕጣውን ማውጣት ያለ አንደኛ ዕጣ በአዲስ አበባ ዙሪያ እኮ ማለት በአዲስ አበባ ዙሪያ ይሰጠኝ በኋላ ዞሮ ለብልሹ አሰራርና ለመሞዳሞድ ይመቻል ይሄ ማጣራት አለብን እቺን አሁን ያልካትን ማለት ነው አዲስ አበባ ዙሪያን ይሄው እናጣራለን